ለዓመታት አይጥና ድመት ሆነው የቆዩት የመካከለኛው ምስራቅ ቀጠና ሀገራት እስራኤልና ኢራን እጅግ የሚያስፈራውን አውዳሚ ጦርነት በይፋ ጀምረውታል። በዚህ ጦርነት ላይ እስራኤል እስካሁን ድረስ የበላይነት በመያዝ ኢራን የምትመካባቸውን የጦር ጀነራሎቿን ባሳለፍነው ሐሙስ ሌሊት በድንገት ተነጥቃለች። ክስተቱን እስራኤልን ጨምሮ አሜሪካና ምዕራባውያን የተደሰቱበት ቅጽበት የእስራኤል ጥቃት ቢሆንም ለኢራን ግን ጥቁር ያስለበሰ ክስተት ሆኗል። በእርግጥ በመካከለኛው ምስራቅ ቀጠና የኒውክሌር ባለቤት እንደሆነች የምትናገረውና ብዙውን ጊዜ ማለትም መንግስታዊ ተቋማትና መንግስታዊ ያልሆኑ ተቋማት የአማጽያን ቡድኖች ጋር ጥብቅ ቁርኝት እንዳላት የምትናገረው ኢራን በእስራኤል ላይ ከ150 በላይ ድሮኖችና ሚሳኤሎችን በቴል አቪቭና በሌሎች ግዛቶች ላይ ማዝነብ ጀምራለች። እንዲሁም የኢራን አጋር የሆነውና እጅግ ግዙፍ ጦር የምታስታጥቀው የየመኑ ሀውቲ ወደ እስራኤል ሚሳኤል በመተኮስ አጋርነቱን እያሳየ ይገኛል። ያማለይህ አሜሪካ በበኩሏ ኢራን አሁንም ቢሆን ኒውክሌር መታጠቋን አንፈቅድም ስትል ለእስራኤል አጋርነቷን በግልጽ ያሳየች ሲሆን ነገር ግን ቴህራን ይህንን ጉዳይ እንዲሁ በቸልተኝነት የምታልፈው ከሆነ ከዚህ የበለጠ ቅጣት በእስራኤል ይሰነዘርባታል ሲሉ አወዛጋቢው ዶናልድ ትራምፕ ተናግረዋል። ኢራን በበኩሏ አሁን ማለትም ካሳለፍነው ሐሙስ ደረቅ ሌሊት ጀምሮ በእስራኤል እየተፈጸመባት ያለውን ጥቃት አሜሪካ በቀጥታ እጇ አለበት ተባባሪ ናት ስትል ወንጅላለች። ነገር ግን አሜሪካ በጉዳዩ ላይ እጇ እንደሌለበት ብትገልጽም ሁለቱ የአሜሪካ ባለስልጣናት ኢራን በእስራኤል ላይ የመልስ ምት ለመመለስ በርካታ ሚሳኤሎችን ብታስወነጭፍም በአሜሪካ እርዳታ መክሸፍ ችሏል ሲሉ ተናግረዋል። እስራኤል ሐሙስ ለአርብ አጥቢያ በመላው ኢራን ባሉ የኒውክሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመችው በርካታ ጥቃቶች ከፍተኛ የጦር አዛዦችና 6 የኒውክሌር ሳይንቲስቶች መገደላቸው የሚታወስ ቢሆንም አሁንም ተጨማሪ 2 ቁልፍ የሆኑ የኢራን የጦር ጀነራሎች ሙተዋል እየተባለ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችውን ጥቃት የኢራን የኒውክሌር መሰረተ ልማትና የባሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኢታማጆር ሹም ይገኙበታል። ሕፃናትን ጨምሮ 70 የሚደርሱ ኢራናውያንም በጦርነቱ እስካሁን ድረስ ሕይወታቸው አልፏል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እኛ ኢራናውያንን እንዲሞቱ አንፈልግም፣ በአገዛዙ ተጨቁነዋል፣ ነፃ እናወጣቸዋለን፣ በቻልነው መጠን ሰላማዊ ሰዎች እንዳይገደሉ እንጥራለን ሲሉ ገልጸዋል። የኢራንን እስላማዊ አገዛዝ ግን እናሽመደምደዋለን ሲሉ ዝተዋል። በዓለም ላይ በኢራንና በእስራኤል መካከል ያለውን ጥላትነት ያህል የመረረና የከረረ ግንኙነት ያላቸው ሀገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጃዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንዲጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ፈጽመውበታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎች፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ ኢራን ግን በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጣንና የትጥቅ ድጋፍን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካሉ የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን የሚፈጽሟቸው ጥቃቶች ያመላክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ ያጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽም ባጸፋው እስራኤል በአውሮፕላኖች ስታጠቃ ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃትን በኢራን ውስጥና ከኢራን ውጭ በሀገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ
ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮች እንደሚጠቁሙት ተቀራራቢ እንደሆነ ያሳያል። በህዝብ ቁጥር ግን ኢራን ትበልጣለች። ነገር ግን ሀገራቱ ከዚህ በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንኛውም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ ህዝብ በማግኘት በኩል ሀገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎው የሰላም ጥናት ተቋም ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ጦርነት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በዓለም አቀፉ የስትራቴጂክ ጥናት ተቋም መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻር ደግሞ የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ-15 አውሮፕላኖች፣ እጅግ ዘመናዊዎቹ ኤፍ-30፣ ኤፍ-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ-4፣ ኤፍ-5 እና ኤፍ-14 የጦር አውሮፕላኖች እንዳሏት የዓለም አቀፉ የስትራቴጂክ ጥናት ጠቁሟል። የኦስሎው የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ደግሞ ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው ብለዋል። ምክንያቱም የአውሮፕላኖቿን መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። አይረንዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችላትን የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ትገኛለች። ዲፌንስ አይ የተባለው መጽሔት አርታኢ ቲም ሪፕሌይ ለቢቢሲ ሲናገር ኢራን እስራኤልን ለማጥቃት ዋነኛ መሳሪያዋ ሚሳኤል ነው ብለዋል። ለዚህም ኢራን የምታካሂደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለየ አቅም ያለው መሆኑ ይነገራል። ከአሜሪካ ማዕከላዊ እዝ ጄኔራል ሲኤስአይኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ትሸጣለች። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኛዎቹን በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የየመን ሁቲ በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱበት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕሌይ እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ያሰጣታል። ስለሆነም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አላት። እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማዋ የኢራን ባለስልጣናትን መግደልና የነዳጅ ተቋማቷን ማውደም ነው ይላሉ። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህም ከባድ ጉዳትን በማድረስ ጥላታቸው እስራኤል ላይ እጁን ከማንሳቱ በፊት ሁለት ጊዜ እንዳያስብ የማድረግ ዓላማ አለው። ቀደም ሲል እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደራዊና ሲቪል ባለስልጣናት ተገለዋል። በቅርቡም ሶሪያ ውስጥ የሚገኘውን የኢራን ቆንስላ በማጥቃት በርካታ ወታደራዊ መኮንኖችን ገላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነቱን ባትወስድም ኢራን ጥቃት እንደምትፈጽም ምክንያት ሆኗል። ዘመናትን ያስቆጠረው የኢራን የባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ጦርነት ውስጥ የመግባት እድላቸው ጠባብ ነው። ነገር ግን በኢራን የሚደገፉ የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል የሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ናቸው። በበይነ መረብ ወይም ሳይበር በኩል ሁለቱ ሀገራት አንዳቸው ባንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል እየተባለ ነው። ስለሆነም በእስራኤል ላይ
የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስባት ይችላል። የእስራኤል መንግስት ብሔራዊ የሳይበር ክፍል በሀገሪቱ የተለያዩ ዘርፎች ላይ የሚፈጸሙ የበይነ መረብ ጥቃቶች በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖስ ታጣቂ ቡድን ሄዝቦላ መካከል ያለው ትብብር ጨምሯል ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በ3 ወራት ጊዜ ውስጥ ብቻ 3380 የበይነ መረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የሀገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላምሬዛ ዳላሊ እንዳሉት በቅርቡ በኢራን ምክር ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ 200 የሚደርሱ የሳይበር ጥቃቶችን ማክሸፋቸውን ገልጸዋል። ባለፈው ታህሳስ በኢራን ላይ በተፈጸመ የበይነ መረብ ጥቃት በመላው ሀገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስተሩ ጃባዲ አውጂ ተናግረዋል። እስራኤል የራሷ የኒውክሌር ጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኒውክሌር ጦር መሳሪያ ያላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሂደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት አላቸው። የሁለቱን ሀገራት የህዝብ ብዛትና መልክዓ ምድር ስንመለከት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ በቁጥር ከኢራን የሚያንስ ዜጋ አላት። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600 ሺህ መደበኛ ወታደሮች ሲኖሯት የእስራኤል ደግሞ 170 ሺህ መሆናቸውን መረጃዎች ያሳያሉ። በእስራኤል ጎረቤት ሀገራት ውስጥ የሚገኙ በኢራን የሚደገፉ ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነዚህን ኢላማ ልታደርጋቸው ትችላለች። የመካከለኛው ምስራቅ የመከላከያ ባለሙያ ጀሬሚ ቢኒ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሶሪያ ውስጥ የሚገኙ ቦታዎችን በርካታ አማራጮች አሏት ብለዋል። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለው ስጋት ግን ቤኒ ይጠራጠሩታል። በዚህም ኢራንና እስራኤል የሚጋሩት የየብስ ምድርም ሆነ ባህር ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላሉ። ስለሆነም ረጅም ርቀት ተወንጫፊ የጦር መሳሪያዎችንና የአየር ጥቃቶችን መጠቀም በሁለቱም በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉትን የሶሪያ፣ የሊባኖስ ወይም የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በምስጢር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቁ ጥቃቶችን ልትፈጽም የምትችልበት የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ሰሎይማን እንደተናገሩት በሁለቱ ሀገራት መካከል ያለው ጦርነት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነትን የሚደግፉ የፓርላማና የካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጫና ሊያሳድሩ ይችላሉ ይላሉ። እንዲሁም በተለዋዋጩ የእስራኤል ፖለቲካ ውስጥ ኔታንያሁ ፖለቲካዊ መዳከም ባጋጠማቸው ጊዜ የኢራንን ካርድ ሊመዙት ይችላሉ ሲሉም ያስጠነቅቃሉ። የእስራኤሉ ሂብሩ ዩኒቨርሲቲ ባካሄደው የህዝብ አስተያየት መለኪያ 3/4 የሚሆነው እስራኤላውያን ሀገራቸው በኢራን ላይ ያጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን ስምምነትን ስለሚጎዳ ይቃወማሉ። ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱም ሀገራት ይፋ ያልወጣ ጦርነት ሲያካሂዱ ቆይተዋል። ስለሆነም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሄዝቦላ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጃዙር እያካሄደ ነው። ኢራንም ሄዝቦላን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኙ ሐማስም የምትሰጠው ድጋፍ ተመሳሳይ ነው። ባሳለፍነው ዓመት ከባድ ጥቃት በእስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍ ቆይቷል። እስራኤልና ምዕራባውያን ሀገራትም ለሐማስ የጦር መሳሪያ ተተኳሽና ስልጠና የምትሰጥ ኢራን ናት ብለው ያምናሉ። በየመን የሚገኙት ሁለቱ ታጣቂዎችም ሌሎኞቹ የኢራንን የእጃዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲ በኩል የሚተኮስባት ሚሳኤሎች በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉ ቡድኖች በኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስትን የምትደግፍ ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውል ይነገራል። ያማለይህ ይህ ጦርነት ተባብሶ ቀጥሎ የሚሊዮኖቹን ህይወት እየቀጠፈና ሚሊዮኖች እየተፈናቀሉ ይቀጥሉ ይሆን ወይስ ሁለቱ ሀገራት ትከሻ ተለካክተው ያቆሙ ይሆን? በቀጣይ የምናየው ይሆናል። ውድ የኢትዮ ገጽ ሚዲያ ቤተሰቦች ሚዲያችንን ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ እያልን በዚሁ እንሰናበታለን። ሰላም በዓለም
ዓለም ሁሉ ይስፈን። አበቃን።